ለሁሉም ጊዜ አለው ማለት ምን ማለት ነው? ለሁሉም ጊዜ አለው የሚለው አባባል በህይወት ውስጥ ለሚከናወኑ ነገሮች ሁሉ የራሳቸው የሆነ ትክክለኛ ወቅትና ሰዓት እንዳላቸው የሚያመለክት ጥልቅ ፍልስፍናዊና ሃይማኖታዊ መልእክት ያለው አባባል ነው። ይህ አባባል በዋናነት የሚከተሉትን ነጥቦች ያጠቃልላል። ተለዋዋጭነት፣ ህይወት በአንድ ሁኔታ ላይ እንዳትቆም የደስታም ሆነ የሐዘን የጥረትም ሆነ የእረፍት ጊዜያት ተራ በተራ እንደሚመጡ ያስገነዝባል። ትዕግስት፣ አንድ የምንፈልገው ነገር ወዲያው ባይሳካ እንኳን የራሱ የሆነ የመብሰያ ጊዜ ስላለው በትዕግስት መጠበቅ እንዳለብን ያስረዳል። የስርዓት መኖር፣ በዓለም ላይ የሚከናወኑ ነገሮች በዘፈቀደ ሳይሆን የራሳቸው የሆነ ቅድመ ተከተልና ስርዓት እንዳላቸው፣ ለምሳሌ የልጅነት፣ የወጣትነት፣ የሽምግልና ዘመን እንዳለ ያሳያል። ባጭሩ አሁን ላለህበት ሁኔታ ጥሩም ይሁን መጥፎ አትቸኩል ወይም ተስፋ አትቁረጥ። ምክንያቱም ሁሉም ነገር በጊዜው ውብ ሆኖ ይፈጸማል ማለት ነው። ስለዚህ የሚገልጽ በታሪክም ሆነ በሃይማኖታዊ መጽሐፍት ምሳሌ የሚሆኑ ታሪኮችን እንዳጋራህ ትፈልጋለህን? ሰብስክራይብ በማድረግ ተባበረኝ።